ድንበር ተሻጋሪው ጥበቧን ከ5000 ዓመታት በላይ የበሰለውን የህይወት ፍልስፍናዋን የማይናወጠውን የህዝቧን የሥራ ስነ ስርዓት በጸጥታ አስተባብራ በአንድ ትውልድ አጭር ጊዜ ውስጥ የማይታሰብ ተአምር ፈጸመች። ከድህነት ጥልቁ ማቅ ተነስታ የመላው ዓለም የኢኮኖሚ ሞተር ለመሆን በቃች። ዛሬ እጃችን ላይ ያለው እያንዳንዱ የቴክኖሎጂ ውጤት፣ የምንለብሰው አልባሳትና የዓለም አቀፍ ንግድ እርሷን ሳይዳስስ የማይከናወን ለመሆን እየዳዳው ነው። የዚህች ምድር ጥንታዊ ስልጣኔ፣ የሥራ ባህል፣ የህዝቧ ጥብቅ ህግ አከባበርና መላው ዓለምን ያንቀጠቀጠውን ግዙፍ ተጽዕኖዋን እንዳስሳለን። ይህች ድንቅ ምድር በገዛ ተወላጆቿ አንደበት ዦንግጉኦ ተብላ ትጠራለች። ትርጉሙም የመካከለኛው መንግስት ማለት ሲሆን የሰው ልጅ ስልጣኔ እምብርት መሆኗን ለመግለጽ የተጠቀመ ታላቅ ስም ነው። በጥንት ዘመን ነዋሪዎቿ እነሱ ሀገር የዓለም ማዕከል ናት ብለው ያምኑ ስለነበር ይህን መጠሪያ ለመጠቀም በቁ። ዓለም ግን በንግድ ማህደሮቿና የታሪክ ድርሳኖቶቿ ላይ አንድ ስም ሰጥታታለች፣ ቻይና። በውስጧ ከ9.6 ሚሊዮን ስኩዌር ሜትር በላይ ስፋት ያለው ግዙፍ ምድር የያዘች ሙሉ አህጉር የምትሆን ታላቅ ሀገር ስትሆን በበረዶ ከተሸፈኑት የቲቤት ተራሮች እስከ ለም መሬት ሸለቆዎቿ፣ ከምስራቃዊ የፓሲፊክ ውቅያኖስ ዳርቻ እስከ ምዕራባዊ ሰፊ የበረሃ ክልሎቿ የተዘረጋች ግዙፍ ምድር ነች። በምድሯ ላይ ከ1.4 ቢሊዮን በላይ ህዝብ ይኖራል። ይህ ማለት በዚህች ፕላኔት ላይ ካለው አጠቃላይ የሰው ልጅ መካከል እያንዳንዱ 5ኛ ሰው የቻይና ህዝብ አካል ነው ማለት ነው። ይህንን ግዙፍ ህዝብ አስተባብሮ በአንድ ማዕከላዊ ህግ ስር አጣጥሞና በምግብ ራሱን አስችሎ መምራት በራሱ በሰው ልጅ ታሪክ ውስጥ ትልቁ የፖለቲካና የማህበራዊ አስተዳደር ጥበብን የሚሻ ነው። ታሪኳን ለመረዳት የጊዜን ሰዓት ወደ ኋላ 5000 ዓመታት መመለስ አለብን። የዛሬቱ ዘመናዊ ቻይና ከመፈጠሯ ክፍለ ዘመናት በፊት በቢጫው ወንዝ ዳርቻዎች ላይ የሰውን ልጅ የኑሮ ውጣ ውረድ ሙሉ በሙሉ የለወጡ ታላላቅ የስልጣኔ መሰረቶች ተጣሉ። በዚያ ጥንታዊ ዘመን የቻይና ሊቃውንት የጽሑፍ ስርዓትን ፈጠሩ። መላውን ዓለም የሚያገናኝ የንግድ መረብ ዘረጉ። የሰው ልጅ የታሪክ ጉዞውን ሙሉ በሙሉ የቀየሩትን 4 ታላላቅ የቴክኖሎጂ ግኝቶች ለዓለም አበረከቱ። ወረቀት፣ የህትመት ጥበብ፣ ባሩድና የመርከብ ኮምፓስ። ቻይናውያን ህይወትንና አስተዳደርን የተረዱበት መንገድም ቢሆን የተለየ ነበር። ከ2000 ዓመታት በፊት የኖረው ታላቁ ፈላስፋቸው ኮንፊሽየስ ያስተማረው የክብር፣ የቤተሰብ አንድነት፣ የጥበብና የታዛዥነት ፍልስፍና ቻይናውያን የደም ስር ሆኖ እስከዛሬ ድረስ ይሰራል። ለእነሱ መንግስት ማለት የአባት ያህል የሚከበር፣ ህግ ማለት ደግሞ የማይሸረሸር የህብረተሰብ ምሰሶ ነው ብለው ያምናሉ። ከ1839 እስከ 1949 ሀገሪቱ በታሪኳ አይታው የማታውቀው ጥቁር ምዕራፍ ተከሰተ። ምዕራባውያን ኃይሎችና ጃፓን በወረራ የታገዙ የንግድ ጫና በመፍጠር ምድሯን ከፋፍለው ዘረፉ። ህዝቧንም ለአደንዛዥ ዕፅና ለጽኑ ስቃይ ዳረጉት። ቻይናውያን ይህንን ዘመን የመቶ ዓመቱ የውርደት ታሪክ ብለው ይጠሩታል። የውስጥ የእርስ በርስ ጦርነቶችና ረሃብ ተጨምረው ሀገሪቱን እስከ ህልውናዋ መሰረት ድረስ ተፈታትነውት ነበር። ሆኖም ግን የቻይና ህዝብ አንድ ድንቅ የተፈጥሮ ባህሪ ያለው፣ እንደ ቀርከሃ ዛፍ በብርቱ አውሎ ነፋስ ማጎንበስ፣ ነገር ግን ፈጽሞ አለመሰበር። በ20ኛው ክፍለ ዘመን አጋማሽ ላይ ሀገሪቱ ሙሉ በሙሉ በድህነት ተደቁሳ በነበረችበት ወቅት ቻይና ህዝብ ጥንታዊ ስልጣኔውን፣ ታላቅ የህዝብ ቁጥሩና የማይበገር ጥንካሬውን በመያዝ ወደ አዲሱ የእድገት ምዕራፍ ለመግባት ተዘጋጀ። ለዘመናዊ የቴክኖሎጂ ዓለም እጅግ አስፈላጊ የሆነውና ሬር ኤርዝ በመባል የሚታወቁት ማዕድናት በዓለም አቀፍ ደረጃ 49% የሚሆኑት መገኛቸው ቻይና ነው። ከስልክ ማያ ገጾች እስከ እጅግ ዘመናዊ የጦር ጀቶች፣ ከኤሌክትሪክ መኪናዎች እስከ ታዳሽ ኃይል ማመንጫዎች ድረስ ያለ እነዚህ ማዕድናት የዘመናችን የቴክኖሎጂ ፍላጎት ፎቅ ማለት አይችልም። ቻይና ይህንን ሀብቷን በጥበብ ከመጠቀሟም በላይ ትልቁን ጥንካሬዋን የገነባቸው በምድሯ ስር ባለው ማዕድን ብቻ አይደለም፣ ይልቁንም በህዝቧ ልብ ውስጥ ባለው የማይበገር የሥራ ስነ ስርዓትና ለትምህርት ባላት ጥልቅ አክብሮት እንጂ። በቻይና የቴክኖሎጂና የንግድ ዓለም ውስጥ 996 የሚባል ታዋቂ የሥራ ፍልስፍና አለ። ከጠዋቱ 9 ሰዓት እስከ ማታ 9 ሰዓት በሳምንት 6 ቀናት መስራት ማለት ሲሆን ይህ ለአብዛኛው የዓለም ህዝብ አሰልችና ከባድ መስሎ ሊታይ ይችላል። ለቻይናውያን ግን አገራቸውንና ቤተሰቦቻቸውን ከድህነት ማቅ ለማላቀቅ የሚጠቀሙበት የማይተካ ዋጋ ነው ብለው ያምናሉ። የቻይና ህዝብ የጉልበት ሰራተኛ ብቻ አይደለም፣ የተማረ የበሰለና በቴክኖሎጂ የታጠቀ ግዙፍ የሰው ኃይል እንጂ። አገሪቱ ከድህነት ለማንሰራራት ባደረገችው ትግል ውስጥ ትልቁን መዋለ ንዋይ ያፈሰሰችው በትምህርት ስርዓቷ ላይ ነው። እንደ ቻይና ትምህርት ሚኒስቴር ይፋዊ መረጃ በ2025 ከዩኒቨርሲቲዎቿ 12.22 ሚሊዮን በላይ ተማሪዎች የተመረቁ ሲሆን በ2026 12.7 ሚሊዮን ተማሪዎች እንደሚመረቁ ይጠበቃል። ይህ ማለት ቻይና በየዓመቱ የምታስመርቀው የተማሪ ብዛት ከብዙ የዓለም ሀገራት ጠቅላላ የህዝብ ቁጥር ይበልጣል። ከእነዚህ መካከል አብዛኞቹ በሳይንስ፣ በኢንጂነሪንግና በሂሳብ
እንዲሁም በቴክኖሎጂ ዘርፎች የላቀ እውቀት ጨብጠው የሚወጡ ናቸው። የቻይና ወላጆች ለልጆቻቸው ትምህርት የሚሰጡት ዋጋ እጅግ አስደማሚ ከመሆኑም ባሻገር ከአውጋጎ የሚባለው የዩኒቨርሲቲ መግቢያ ፈተና በዓለም ላይ ካሉ ፈተናዎች እጅግ ከባዱና ወሳኙ ተብሎ ይጠራል። የአንድ ወጣት የወደፊት ዕጣ ፈንታ በማህበራዊ ህይወት ደረጃና የስኬት ማማ የሚወሰነው በዚህ ፈተና ውጤት ላይ ነው። በመሆኑም መላው ቤተሰብ ለልጆቻቸው ትምህርት ሲሉ ያላቸውን ሁሉ መስዋዕት ያደርጋሉ። ይህ ለትምህርት የሚሰጥ ከፍተኛ ትኩረት፣ የታደለችው ማዕድናትና የጠነከረ የሥራ ስነ ስርዓት ተደምሮ ቻይናን በቀላል ጉልበት ከመስራት ወደ ላቀ የቴክኖሎጂና የፈጠራ ማዕከልነት አሸጋገራት። ዛሬ ቻይናውያን በብዛት ብቻ ሳይሆን በጥራትም ዓለምን መምራት ጀምረዋል። በሱፐር ኮምፒውተሮች፣ አርቲፊሻል ኢንተለጀንስ፣ በታዳሽ ኃይልና በህዋ ምርምሮች ዘርፎች የዓለምን ግንባር ቀደም ስፍራ እየያዙ ይገኛሉ። ቻይናውያን የሥራና የቴክኖሎጂ ስነ ስርዓት ዲጂታል ህይወታቸው ላይ ይንጸባረቃል። የቻይና የውጭ ሶሻል ሚዲያዎችን እንዲሁም በሀገሯ ላይ ያለውን ቲክቶክ በከፍተኛ ደረጃ በመገደብ የምትፈልገውን የራሷን ግዙፍ የቴክኖሎጂ ስነ ምህዳር ገንብታለች። እንደ ዊቻትና ዶዊን ያሉ የራሷ መተግበሪያዎች ከሶሻል ሚዲያነት አልፈው የንግድ፣ የክፍያ፣ የትራንስፖርትና የዕለት ተዕለት ህይወት መዘወሪያ ሆነዋል። ቻይናውያን በአንድ መተግበሪያ ብቻ ምግብ ያዛሉ፣ ታክሲ ክፍያ ይፈጽማሉ፣ ቢዝነሳቸውን ያስተዳድራሉ። እንዲሁም የቀጥታ ስርጭት ሽያጮች በመጠቀም በሰዓታት ውስጥ በሚሊዮን የሚቆጠር ዶላር ንግድ ያንቀሳቅሳሉ። ይህ የዲጂታል ቁጥጥርና የቴክኖሎጂ እድገት ተደምሮ የህዝቧን የዕለት ተዕለት ፍጥነት እጥፍ አድርጎታል። የአንድን ህዝብ ውጫዊ የኢኮኖሚ ስኬትና የህንፃዎች መራቀቅ ለማወቅ ፋብሪካዎቹን መመልከት በቂ ሊሆን ይችላል። ነፍሱን ጥልቀት፣ የህይወት ሚስጥሩንና የዕለት ተዕለት ጽናቱን ለመረዳት ግን ወደ እምነቱ፣ ባህሉና አመጋገቡ መመልከት ግድ ይለናል። የቻይናውያን እምነትና የፍልስፍና ዓለም ከምዕራባውያን አስተሳሰብ ሙሉ በሙሉ የተለየ ነው። ለአብዛኛው የቻይናዊ እምነት ማለት በአንድ ሃይማኖት ድንበር ውስጥ መወሰን አይደለም፣ ይልቁንም የሶስት ታላላቅ አስተሳሰቦች ህያው ውህደት እንጂ። የመጀመሪያው ኮንፊውሽዝም ፍልስፍና ሲሆን ለማህበራዊ ስርዓት፣ ለወላጆች ክብር፣ ለቤተሰብ አንድነትና ለመንግስት ታዛዥነትን ያስተምራል። ሁለተኛው ታኦሲዝም ደግሞ ከተፈጥሮ ጋር በተመጣጣኝ ሁኔታ መኖርን፣ የአይና ያንግ ወይም የተቃራኒ ኃይሎች ሚዛንን መጠበቅን ያሰርጻል። ሶስተኛው ቡድሂዝም ደግሞ መንፈሳዊ እርጋታና የውስጥ ሰላም ይሰጣል ተብሎ ይታሰባል። እነዚህ ሶስት ፍልስፍናዎች ተደምረው የቻይናውያን ረጋ ያለ ትዕግስተኛና ረጅም መንገድ አላሚ ባህሪን ፈጥሮላቸዋል። ይህ የተፈጥሮ ሚዛን ፍልስፍናቸው በምግብ ጠረጴዛቸው ላይ በግልጽ ይንጸባረቃል። የቻይናውያን ምግብ ዝም ብሎ የሆድ መሙያ አይደለም፣ መድኃኒት ያህል የሚታይ አካልና የመንፈስ ሚዛን የሚጠብቅ ጥበብ እንጂ። በቻይና ምግብ ባህል ውስጥ የመድኃኒትና የምግብ አንድነት የሚባል ታላቅ እምነት አለ። ነገር ግን በብዙ ሀገራት በተለይም በሀገራችን በኢትዮጵያ ባህል ፈጽሞ የማይበሉና እንደ ነውር የሚቆጠሩ ነገሮች ቻይናውያን ሲመገቡ ማየት የተለመደ ነው። ከእባብ እስከ እንቁራሪት፣ ከተለያዩ የነፍሳት አይነትና እስከ ባህር ውስጥ እንግዳ ፍጥረታት ድረስ ይመገባሉ። ይህ የአመጋገብ ስልታቸው ከቅርብ ጊዜ ወዲህ የመጣ ፍላጎት ሳይሆን ጥንታዊና መራራ ከሆኑ የታሪክ አጋጣሚዎች የበቀለ ነው። ቻይናውያን በታሪካቸው ውስጥ በተደጋጋሚ በተከሰቱ ከባድ የድርቅ፣ የረሃብና የእርስ በርስ ጦርነት ዘመናት አልፈዋል። ሕይወታቸውን ለማቆየት ሲሉም ከተፈጥሮ የሚገኝ ማንኛውንም ሕይወት ያለው ነገር በጥበብ አዘጋጅተው የመመገብና ሕልውናቸውን የመታደግ ልምድ አዳበሩ። በጥንታዊ የቻይና ሕክምና ፍልስፍናም እያንዳንዱ ፍጥር ለሰውነት የሚሰጠው የራሱ የሆነ የኃይልና የመድኃኒትነት ባህር ያለው ተብሎ ይታመናል። ለአብነት ያህል በቻይናውያን ዘንድ ከፍተኛ የሕክምናና የምግብ ዋጋ የሚሰጠው እባብን እንውሰድ። ብዙዎቻችን የእባብ ስጋ እንዴት ይበላል መርዙስ ብለን ልንጠይቅ እንችላለን። ነገር ግን እዚህ ጋር አንድ የሚገርም ሳይንሳዊ እውነት አለ። ብዙዎቻችን የሚያስፈራን የእባብ መርዝ የሚመረተውና የሚከማቸው ከአንገቱ በላይ ከዓይኑ ጀርባ ባለው እጢ ቬኖም ግላንድ ውስጥ ብቻ ነው። በመሆኑም የእባቡን ጭንቅላትና ከአንገቱ በላይ ያለውን የመርዝ እጢ ክፍል በጥንቃቄ ቆርጦ በማስወገድ አካሉን አጽድተው እንደ ማንኛውም ስጋ በመጥበስ ወይም በመቀቀል ይመገቡታል። ከሰሜኑ የቻይና ስንዴና ፓስታ ውጤቶች እስከ ደቡብ ለም የሩዝ ማህደሮች፣ ከሲቹዋን የሚያቃጥል ቅመማ ቅመሞች እስከ ካንቶኒዝ ለስላሳ ጣዕሞች ድረስ የቻይና የምግብ ባህል እጅግ ሰፊ ነው። በምግብ ጠረጴዛ ላይ የሚደረግ ስብሰባ ደግሞ የቤተሰብ ፍቅር፣ የንግድ ስምምነትና የማህበራዊ ግንኙነት ዋና ማዕከል ነው። የጥንታዊ እምነት ባህልና የአመጋገብ ጥበብ ተደምሮ ቻይናውያንን በዘመናዊ ዓለም ፈጣን ህይወት ውጥረት ውስጥ እንኳን ሳይናወጡ ህብረታቸውን ጠብቀው እንዲዘልቁ ትልቅ የመንፈስ ድጋፍ ሆኗቸዋል። በ1970ዎቹ መጀመሪያ ላይ ቻይና አብዛኛው ህዝቧ በግብርና የሚኖርና በድህነት የተቆራመደ ሀገር ነበረች። ዛሬ ላይ ግን በየዕለቱ የምንጠቀማቸው ስማርትፎኖች፣ የምንለብሳቸው አልባሳት፣ የኤሌክትሮኒክስ ዕቃዎችና የኤሌክትሪክ መኪናዎች መነሻቸው ቻይና ነው። የተባበሩ መንግስታት የኢንዱስትሪ ልማት ድርጅት፣ የዓለም ባንክ እና የስታቲክስ ተቋማት ዳታ እንደሚያረጋግጡት ቻይና እንደ አውሮፓውያን አቆጣጠር በ2010 አሜሪካንን በመብለጥ የዓለማችን ቁጥር 1 የፋብሪካ ምርት አምራች ሆና ከተቀመጠች ወዲህ ላለፉት 16 ዓመታት የበላይነቷን አስጠብቃ ትገኛለች። በየዓመቱ ከ4.6 እስከ 4.8 ትሪሊየን ዶላር
የሚያወጡ ምርቶች ወደ ዓለም የምትልከው ቻይና ብቻዋን የዓለማችንን አጠቃላይ የፋብሪካ ምርት ከ29% እስከ 30% የሚሆነውን ድርሻ ይዛለች። ይህ ቁጥር በደረጃ ከሁለተኛ እስከ አራተኛ የተቀመጡት አሜሪካን 17%፣ ጃፓን 5% እና የጀርመን 4% ሀገራት የተደመረ ምርት መጠን በላይ ነው። ለመሆኑ ይህን ያህል ግዙፍ የኢንዱስትሪ ምርታ በአጭር 10 ዓመታት ውስጥ ለመገንባት የተጠቀመችው ሚስጥር ምንድን ነው? የመጀመሪያውና ዋናው ሚስጥር በአውሮፓውያን አቆጣጠር በ1978 በዴንግ ዚኦፒንግ የተጀመረው የኢኮኖሚ ማሻሻያ ነው። ቻይና የውጭ ኢንቨስትመንት ለመሳብ ልዩ ኢኮኖሚ ዞኖች መሰረተች። ለምሳሌ በዓለም ባንክ የታሪክ መዝገብ ላይ እንደተመዘገበው በደቡብ ቻይና የምትገኘው ሺዘን በ1979 እንደ ፈረንጆች አቆጣጠር አነስተኛ የአሳ አጥማጆች መንደር ነበረች። መንግስት ከቀረጽ ነጻ የንግድ ቀጠና ማድረጉን ተከትሎ በሁለት አስርት ዓመታት ውስጥ የዓለማችን ትልቁ የቴክኖሎጂና ኤሌክትሮኒክስ ማዕከል ለመሆን በቃች። ሁለተኛው የተሟላ የአቅርቦት ሰንሰለት ነው። የዓለም ኢኮኖሚ ፎረም እና የኢንዱስትሪ ጥናቶች እንደሚያሳዩት በቻይና አንድን ስማርትፎን ወይም ኤሌክትሮኒክስ መኪና ለማምረት የሚያስፈልጉት እያንዳንዱ ትንንሽ ብሎኖች፣ ባትሪ፣ ቺፕስና ማሸጊያ በሙሉ በጥቂት ኪሎሜትሮች ርቀት ውስጥ ይገኛሉ። ለሌሎች ሀገራት ለወራት የሚወስደው የጥሬ ዕቃ ማሰባሰብ በቻይና በጥቂት ሰዓታት ውስጥ ይጠናቀቃል። ሶስተኛው የመንግስት ቀጥተኛ ድጎማ ነው። የቻይና መንግስት በሜድ ኢን ቻይና 2025 ስልታዊ ዕቅዱ አማካኝነት እንደ ኤሌክትሪክ መኪኖች፣ የፀሐይ ፓናሎችና አርቲፊሻል ኢንተለጀንስ ላሉ የወደፊት ቴክኖሎጂዎች በቢሊዮን የሚቆጠር ዶላር ቀጥተኛ ድጎማና የታክስ እፎይታ የመሬት አቅርቦትን ያመቻቻል። ይህም የቻይና ኩባንያዎች በዓለም አቀፍ ገበያ ማንም ሊወዳደረው በማይችለው አነስተኛ ዋጋ ጥራት ያለው ምርት እንዲያቀርቡ አስችሏቸዋል። አራተኛው አስገራሚና ፈጣን የመሰረተ ልማት ዝርጋታ ነው። ቻይና ከ45000 ኪሎ ሜትር በላይ የሚሸፍን የዓለማችን ትልልቅ የፈጣን ባቡር መረብና ዘመናዊ የባህር ወደቦችን ገነባች። ይህ መሰረተ ልማት ጥሬ ዕቃዎች ወደ ፋብሪካ፣ ያለቀላቸው ምርቶች ደግሞ ወደ ዓለም ገበያ በከፍተኛ ፍጥነትና በአነስተኛ የመጓጓዣ ወጪ እንዲሰራጩ አድርጓል። በአምስተኛ ደረጃ ከቅጅ ወደ ፈጠራ የተደረገ ሽግግር ነው። የዓለም አቀፉ የፓተንት መብት ድርጅት ዳታ እንደሚገልጸው ቻይና ዛሬ በየዓመቱ ከፍተኛውን የቴክኖሎጂ ፓተንት መብት የምታስመዘግብ ሀገር ሆናለች። እንደ ድሮን ቴክኖሎጂ፣ 5G ኔትወርክ እና የኤሌክትሪክ መኪኖች ባሉ ዘመናዊ ዘርፎች ምዕራባውያንን በማስከተል የዓለማችን መሪ መሆን ችላለች። በአጠቃላይ ጥብቅ ስልታዊ ዕቅድ፣ ግዙፍ የመሰረተ ልማት ኢንቨስትመንት እና ተሟላ የአቅርቦት ሰንሰለት ተደምረው ቻይናን የዓለማችን የፋብሪካ የልብ ምት አድርገዋታል። ቻይና በሀገሯ ውስጥ የገነባቸው ግዙፍ የኢንዱስትሪና ኢኮኖሚ ጥንካሬ ይዛ በወሰኗ ብቻ ተወስና አልቀረችም። እንደ አውሮፓውያን አቆጣጠር በ2013 የቻይናው ፕሬዝዳንት ሺ ጂንፒንግ በ21ኛው ክፍለ ዘመን በዓለማችን ታሪክ ታይቶ የማይታወቅ ግዙፍ የንግድ የመሰረተ ልማት ፕሮጀክት ይፋ አደረጉ። ቤልት ኤንድ ሮድ ኢኒሼቲቭ። ይህ ጥረት ጥንታውያን የቻይና የሐር መንገድ በዘመናዊ መልኩ የመለሰ ታላቅ ህልም ነው። ይህ ፕሮጀክት የቻይናን የንግድ መስመር ከመቼውም ጊዜ በላይ ወደ ዓለም አቀፍ ደረጃ በማሳደግ በዓለም አቀፍ ኢኮኖሚ ውስጥ የኃይል ሚዛኑን ሙሉ በሙሉ የቀየረ ክስተት ሆኗል። የተለያዩ ዓለም አቀፍ የኢኮኖሚ ጥናቶች እንደሚያረጋግጡት እስከዛሬ ድረስ ከ150 በላይ ሀገራትና ከ30 በላይ ዓለም አቀፍ ድርጅቶች በዚሁ ቤልት ኤንድ ሮድ ስምምነት ስር ተሳትፈዋል። ቻይና በዚህ ፕሮጀክት አማካኝነት ከ1 ትሪሊዮን ዶላር በላይ መዋለ ንዋይን በመመደብ በኤዥያ፣ በአውሮፓና በአፍሪካ ግዙፍ የባህር ወደቦችን፣ ባቡር መስመሮችና የነዳጅ ቱቦዎችን፣ ሃይዌዮችንና የኃይል ማመንጫ ጣቢያዎችን ገንብታለች። ይህ አሰራር ቻይናን የጥሬ ዕቃዎች ፍሰትና ጨረሷቸውን ምርቶች ስርጭት ሙሉ በሙሉ በራሷ የተዘረጋ የመሰረተ ልማት መረብ እንድትቆጣጠር አስችሏታል። የዚህ ዓለም አቀፍ እንቅስቃሴ ትልቁ ማዕከል ደግሞ አፍሪካ ነች። ቻይና ላለፉት 2 አስርት ዓመታት የአፍሪካ ቁጥር 1 የንግድ አጋር ሆና ቆይታለች። በብዙ የአፍሪካ ሀገራት ምዕራባውያን ብድርና እርዳታ ለመስጠት የፖለቲካ መስፈርት ሲያስቀምጡ፣ ቻይና ያለምንም ቅድመ ሁኔታ በመሰረተ ልማት ግንባታ ላይ ቀጥተኛ ኢንቨስትመንት በማድረጓ በአህጉሪቱ ትልቅ ተቀባይነት አግኝታለች። ሆኖም ግን ይህ አካሄድ በምዕራባውያን በኩል የዕዳ ወጥመድ ዲፕሎማሲ በሚል ይተቹታል። ቻይና ግን ይህንን ክስ በማስተባበል አሰራሯ የጋራ ተጠቃሚነት ዊን-ዊን ኮኦፕሬሽን እና የአፍሪካ የመሰረተ ልማት አጋርነት እንደሆነ ትገልጻለች። የቻይና ዓለም አቀፍ የኢኮኖሚና የወታደራዊ ተጽዕኖ ማደግ ከምዕራባውያኑ በተለይም ከአሜሪካ ጋር ከፍተኛ የጂኦፖለቲካ ውጥረትን ፈጥሮባታል። የንግድ ታሪፍ እገዳዎች፣ የከፍተኛ ቴክኖሎጂና የሴሚኮንዳክተር ቺፕስ ሽያጮች ገደቦች፣ እንዲሁም በታይዋንና በደቡብ ቻይና ባህር ዙሪያ ያሉ ውጥረቶች የሁሉንም ግዙፍ ሀገራት ፍልሚያ ያፋፋሙ አበይት ጉዳዮች ናቸው። ቻይና በአሁኑ ወቅት የዶላር የበላይነትን ለመቀነስ ብሪክስና በሌሎች ዓለም አቀፍ ጥምረቶች አማካኝነት የራሷን የንግድና የገንዘብ ስርዓት በመገንባት ላይ ትገኛለች። ከጥንታዊ የኮንፊሽየስና የታኦይዝም ፍልስፍና እስከ መራራና የረሃብ ታሪክ፣ እስከ ጥብቅ የህግና የዲጂታል ቁጥጥር፣ ከዓለማችን ቁጥር 1 የፋብሪካ ምርት እስከ ዓለም አቀፍ ቤልት ኤንድ ሮድ ታላላቅ አብዮቶች ቻይና በጥቂት አስርተ ዓመታት ውስጥ ያሳየችው ድንቅ እድገት ጉዞ የሚያስተምረን ትልቅ እውነት አለ። ሀገር የሚገነባው በጊዜያዊ ጩኸት ሳይሆን በጥበብና በጠንካራ ስራ፣ በጥብቅ ዲሲፕሊንና ረጅም መንገድ በሚያስጉዝ የጋራ ራዕይ በመቅረጽ ነው። ይህ ስለ ቻይና እውነተኛ ማንነት፣ ባህልና ህግ፣ የኢንዱስትሪ ሚስጥር ያዘጋጀሁት ልዩ መርሃ ግብር ነበር። ቪዲዮ ከተመቻችሁ
ከተመቻችሁ ላይክ በማድረግ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ።